ሄሎ ጤና ይስጥልኝ። ቃል ኪዳን ነኝ። ይህ ላይፍ ኦፍ ዲምፕልስ ዩቲዩብ ቻናሌ ነው። ይህ ቪዲዮ ፖስት መደረግ የነበረበት ጃንዋሪ ላይ ነበር፣ ግን ሂር አይ አም አሁን ኦልሞስት ላይክ ፌብሩዋሪ ሊያልቅ ሲል ነው ፖስት እያደረግኩት ያለሁት ይህን ቪዲዮ። ግን ሞር ደ ሜሞሪ ስለሆነ ጠቅላላ አድርጌ የጃንዋሪ ቭሎግስ አድርጌዋለሁኝ። ፓስት ጃንዋሪ ላይ ያሳለፍኳቸውን ነገሮች ነው የምትመለከቱበት። ባለፈው ገና እኔና የመስሪያ ቤት ጓደኞቻችን ተሰባስበን ኢንክሉዲንግ ደ ቦስ የራት ፕሮግራም ነበረን። የራት ፕሮግራሙ ላይ ኢንክሉዲንግ ሲክሬት ሳንታ ተጫውተን ነበረ። ሁላችንም ሴክሬታችንን ጊፍት ይዘን ነበር የመጣ ነው። በጣም ትልቅ ፈን አደረግን፣ ራት በላን፣ ከዛ ደግሞ ጊፍት ተሰጣጠን። እዚህ ጋር ስለነበረን ቆይታ ስለ ቦስ የተሰማንን ነገር እያንዳንዳችንን እንድንናገር እድል ተሰጥቶን ነበረ። እንዲህ የተወራጨው እንደማውራም አሁን ገና ነው በደንብ የገባኝ። ከዛ ደግሞ አፍተር ከስፒቹ በኋላ ለቦስ አላለቃችን ጊፍት ሰጠናት። ሺ ዋዝ ሶ ሃፒ። በጣም ኒድ የምታደርገውን ነገር ፐርሰናሊም በቃ በደንብ ስለምንግባባት ስለነበር የምትፈልገውን ነገር ነበር ያደርግንላት። በጣም ወዳው ነበረ ጊፍታችንን። እዚህ ጋር ምን እንደደረሳት እያጮለቀች እያየች ነበር፣ ግን ፈታታ አይተዋለች። በጣም ነው የወደደችው እና በጣም ስለወደደችው አም ግላድ አይ ጋት ማይን ቱ። ደስ የምትል ሀብል ነች። ውስጡን ከፍቼ ያላሳየኋችሁም፣ ግን ሀብል ነው የተሰጠኝ። ለመጀመሪያ ጊዜ ወይ ዋጢስ ገብቼ አላውቅም። ወይ ዋጢስ ከጓደኛዬ ጋር እንሞክረው ተባብለን ነበር የገባ ነው። እዚህ ጋር ሊትራሊ ጭሱ አፍኖኝ ነበረ። በዛ ላይ ደግሞ ካሜራ ፊት እያሳቁኝ ስለነበረ አፌን በምከፍትበት ሰዓት ጭሱ ወደ ውስጥ ገብቶ በጣም ትን ብሎኝ ነበረ በሰዓቱ። ልክ ከወይባ ጢስ ስንወጣ
ሰውነታችንን ፊል ስናደርገው ኤቭሪ ፓርታችን ልስላሴ ነበረውና እኔም ጓደኛዬ በጣም ነበር የወደድነው። በእርግጠኝነት ሁሌም የማደርገው ኤክስፒሪየንስ ነው የሚሆነው። በጣም ነበር የወደድኩት።